ኢኬቲ ንግድና ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር ከ20 ዓመት በላይ ያስቆጠረ በንግድ ሥራ ላይ የተሰማራ ሀገር በቀል ድርጅት ነው። በተለይ ባለፉት 7 ዓመታት ኢኬቲ ከፍተኛ እውቅና ካተረፈበት የኢምፖርት ኤክስፖርት ሥራ ወደ ማኒፋክቸሪንግ ዘርፍ በመዘዋወር ሰፋፊ ፕሮጀክቶችን በመተግበር ላይ ይገኛል። በዋናነት ኢኬቲ ያገለገሉ የፕላስቲክ ጠርሙሶችን ሪሳይክል በማድረግ እና ወደ ውጭ በመላክ ቆሻሻን ወደ ሀብት በመቀየር ረገድ በዘርፉ ለሀገራችን አይን ገላጭ የሆነ ልዩ ፕሮጀክትን ማስተዋወቅ ችሏል። እንደሚታወቀው ለዓመታት ያገለገሉ የፕላስቲክ ጠርሙሶች መልሶ ጥቅም ላይ መዋል ባለመቻሉ በየአካባቢው ተጥለው ገጽታ ከማበላሸታቸው ባሻገር የውሃ ማስተላለፊያ ቱቦ በመዝጋት መሠረተ ልማትን ከማበላሸት ባሻገር ከአፈር ጋር በመቀላቀል ብዝሃ ሕይወትን ሲያዛቡ ቆይተዋል። ችግር የመፍትሄ እናት ናት እንዲሉ ይህንን የጎላ የአካባቢ ተጽዕኖ ማቃለልን አልሞ ወደ ሥራ የገባው ኢኬቲ ሪሳይክሊንግ ፕሮጀክት በአሁኑ ወቅት የተፈጨ ፕላስቲክ ጠርሙሶችን በተለያዩ 4 ፋብሪካዎች የተለያዩ የፕላስቲክ ምርቶችን በማምረት ላይ ይገኛል። ከእነዚህም መካከል ፒኢቲ ስትራፕ ለኢንዱስትሪ ምርቶች ማሸጊያነት የሚውል፣ ሚኖፊላሜንት ገመድ ለተለያዩ ነገሮች ማሰሪያነት የሚውል፣ መጥረጊያ አካባቢን ለማጽዳት የሚውል፣ ሱትሊ የግብርና መገልገያዎችን ለማሰር የሚውሉ ምርቶች ይገኙበታል። በአሁኑ ወቅት ከ500 በላይ ቋሚ ሰራተኞች ያሉት ኢኬቲ ከነዚህም መካከል 80 በመቶ በላይ ሴቶች ናቸው። ከዚህም ባሻገር ኢኬቲ ሪሳይክሊንግ ቆሻሻን ወደ ሀብት በመቀየር ረገድ አዲስ ሐሳብ አስተዋውቋል። ምርቶችን ወደ ውጭ በመላክ የውጭ ምንዛሬ ማስገኘት ችሏል። ከውጭ ይገቡ የነበሩ ምርቶችን በሀገር ውስጥ ማምረትና መተካት ችሏል። የአካባቢ ብክለትን በመቀነስ ምቹ ከባቢ ለመፍጠር በጎ አስተዋጽኦ አበርክቷል። ኢኬቲ ሪሳይክሊንግ በእስካሁኑ ጉዞ የሪሳይክሊንግ ዘርፍን ከማስተዋወቅ ጀምሮ በርካታ ስኬቶችን ያስመዘገበ ቢሆንም ዘርፉ ከዚህ በላይ ሊያድግና ሊሰራበት እንደሚችል ያምናል። በመሆኑም በአሁኑ ወቅት ኢኬቲ ይህ እምነቱን መሬት ላይ ለማውረድ የሚያስችሉ ጥናቶችን አጠናቆ ወደ ተግባር በሚገባበት ወሳኝ ምዕራፍ ላይ ይገኛል። ፕሮጀክቶቹም አንደኛ ፒኢቲ ፋይበርን የማምረት ፕሮጀክት ሲሆን ይህ ፕሮጀክት ያገለግሉ የፕላስቲክ ጠርሙሶችን ሪሳይክል በማድረግ ወደ ፋይበር ወይም ክር በመቀየር ለጋርመንት ኢንዱስትሪ ግብዓት ከማቅረብ ባሻገር በዘርፉ ለግብዓት ግዥ ይወጣ የነበረውን የውጭ ምንዛሬ ማዳን የሚችል ፕሮጀክት ነው። ሁለተኛ ያገለግሉ የፕላስቲክ ጠርሙሶችን በመጠቀም አዲስ የፕላስቲክ ጠርሙስ የማምረት ፕሮጀክት ሲሆን ይህ ፕሮጀክት ከፍተኛ ቴክኖሎጂን የሚጠቀምና በአይነቱ ለሀገራችንም የመጀመሪያ የሚሆን ሲሆን ለውሃ አምራች ድርጅቶች ግብዓት ከማቅረብ ባሻገር ለዘርፉ ለግብዓት መግዣ የሚወጣውን ከፍተኛ ውጭ ምንዛሬ በማዳን ለዘርፉ ብቻ ሳይሆን በአጠቃላይ ለሀገር ኢኮኖሚ ትልቅ ፋይዳ ያለው ፕሮጀክት እንደሚሆን ይጠበቃል። ኢኬቲ እነዚህን ልዩ ፕሮጀክቶች ወደ ሥራ በሚያስገባበት ወቅት ሰፊ የሰው ኃይል እንደሚጠቀም የሚጠበቅ ሲሆን ከ350 በላይ ለሚሆኑ ዜጎች ተጨማሪ የሥራ ዕድልን ይፈጥራል። ከዚህም ባሻገር ያገለግሉ የፕላስቲክ ጠርሙሶችን የሚሰበስቡና ለፋብሪካው የሚያቀርቡ 3200 በላይ ወጣቶችን በተለያዩ ማኅበራት አደራጅቶ ወደ ሥራ ለማስገባት ታስቧል። ይሁን እንጂ ኢኬቲ እነዚህም ፕሮጀክቶች ለመተግበር ያለበት የቦታ ጥበት ያላስቻለው ሲሆን ድርጅቱ ያረፈበት 15000 ካሬ ሜትር ቦታ ከ70 በመቶ በላይ ግንባታ ያረፈበት በመሆኑ ለአዲስ ፕሮጀክት የሚውል ቦታ የለውም። ድርጅቱ አሁን ባለው የሥራ እንቅስቃሴ እንኳን ቦታው ሊበቃው ስላልቻለ ከአጎራባች ድርጅቶች ስፋቱ 9000 ካሬ ሜትር የሆነ ባዶ ቦታ ተከራይቶ ይገኛል። በቀን 35000 ቶን ያገለገለ ፕላስቲክ ጠርሙስ በግብዓት መልክ በመጠቀም ላይ የሚገኘው ኢኬቲ ሪሳይክሊንግ አዳዲሶቹን ፕሮጀክቶች ሲተገብር የጥሬ ዕቃ ፍጆታው ወደ 50000 ቶን የሚያድግ በመሆኑ ተጨማሪ የሼድ ግንባታ የሚፈልግ በመሆኑ ተጨማሪ የመስሪያ ቦታ ማግኘት ግድ ይለዋል። ይህ በእንዲህ እንዳለ ከኢኬቲ ጋር ኩታ ገጠም የሆነ ስፋቱ 7000 ካሬ ሜትር የሚገመት የአካባቢ ቆሻሻ የሚጣልበት ባዶ ስፍራን ለማልማት እንዲፈቀድለት የሚመለከታቸውን አካላት በተደጋጋሚ የጠየቀ ቢሆንም እስካሁን አጥጋቢ ምላሽ ማግኘት አልተቻለም። ከላይ የጠቀስናቸው ዘርፈ ብዙ የሆኑ ኢኮኖሚያዊ፣ ማኅበራዊና አካባቢ ጥቅሞችን ያበረከተው ኢኬቲ ሪሳይክሊንግ አዳዲስ ፕሮጀክቶችን ወደ ሥራ በማስገባት የላቀ ጥቅምን ለሀገርና ለሕዝብ ለማበርከት ቢያስብም ያለበት የመስሪያ ቦታ ችግር ሕልሙን እውን እንዳያደርግ እንቅፋት ሆኖበት ቢቆይም መንግሥት ለአምራች ኢንዱስትሪው በተለየ መልኩ እየሰጠ ካለው ትኩረት አንጻር ጥያቄው ምላሽ አግኝቶ ወደ ሥራ የሚገባበት ጊዜ ሩቅ እንደማይሆን ይታመናል። በ2015 በጀት ዓመት በኢንዱስትሪው ዘርፍ የውጭ ምንዛሪ በማመንጨት አንደኛ በመውጣት የወርቅ ሜዳሊያና የዋንጫ ተሸላሚ የሆነውና በተለያዩ የማኅበራዊ ተሳትፎች ከበሬታን ያገኘው ኢኬቲ ሪሳይክሊንግ የሚመለከታቸው አካላት ሁሉ ሊደግፉትና ሊያበረታቱት የሚገባ ባለትልቅ ራዕይ ድርጅት ነው። ዛሬም እንደወትሮው ሁሌ መሪ ቃላችን አንድ ነው። አረንጓዴ እናስብ፣ አረንጓዴ እንስራ። ቲንክ ግሪን ዱ ግሪን።
ኢኬቲ ሪሳይክሊንግ